ተሽከርካሪን በውክልና ወይም ደግሞ በመንደር ውል ለምትገዙና ለምትሸጡ ነው የዛሬው ቪዲዮ። እንግዲህ ተሽከርካሪን በውክልና መግዛት በተለምዶ ነው እንጂ በውክልና መግዛት የሚባል የለም። ግን እዚህ ጉዳይ ላይ እስኪ እንነጋገርበት ዛሬ። ምክንያቱም በአሁኑ ጊዜ በተለይ መኪና በመንደር ውል ሲሸጥ፣ ባንክ ያለበት እንደዚህ እየተባለ ሲሸጥ እንታዘባለን። እስኪ ከዚህ ጋር በተያያዘ ለገዢዎችም ለሻጮችም ማወቅ ያለባችሁን ያልኳቸውን 4 ነጥቦች ነው ማነሳላችሁ። ሰላም እንዴት ናችሁ? እኔ ጠበቃ ምህረት ነኝ። እንግዲህ በውክልና መኪና ሲሸጥ ምንድነው የሚሆነው? ሻጭ የመሸጥ የመለወጥ የሚያጠቃልል ማለት ነው ውክልና ለገዢ ይሰጣል። ጎን ለጎን ደግሞ በመንደር ውል የመኪና ሽያጭ ውል ይዋዋላሉ። ሻጭ መኪናውን ከነዶኩመንቱ ለገዢ ያስረክባል፣ ገዢም ገንዘቡን ይከፍላል ማለት ነው። እንግዲህ በዚህ መንገድ ነው ውሉን የሚዋዋሉት። ተሽከርካሪው በሻጩ ስም ሆኖ ነው እንግዲህ የሚቀጥለው። በነገራችን ላይ በድጋሚ ይሄ ከሆነ በኋላ በድጋሚ በመንደር ውል እና በውክልና ለሌላም ሰው ለሶስተኛ ሰው ማለት ነው ሊሸጥ ይችላል። ስሙ አሁንም በመጀመሪያው ሰው ነው የሚሆነው ማለት ነው። ስለዚህ ኒብሬው በመጀመሪያው ሰው ነው። ስለዚህ አንድ ከተሸጠ በኋላ እንዲሁ ደግሞ ሁለቴ እያለ የሚቀጥልበት ሁኔታ እንታዘባለን። በዚህ ጊዜ ታዲያ በሂደት ብዙ ጊዜ ብዙ ችግሮች ሊፈጠሩ ይችላሉ። ስለዚህ ከነዚህ ውስጥ ምንድን ነው 4 ማወቅ ያለባችሁ ነጥብ? የመጀመሪያው ለሻጭም ለገዥም የሚሆን ነው። ሻጩ እንግዲህ መኪናውን ሸጫለሁ ብሎ አርፎ በተቀመጠበት ፍትሐብሔራዊ ኃላፊነት ወይም ደግሞ ኃላፊነት ሊመጣበት ይችላል። ለምሳሌ ያ ተሽከርካሪ አደጋ ቢያደርስ በፍትሐብሔር ጉዳት የደረሰበት ሰው ባለቤቱን ከጠየቀ በፍርድ ቤት ማለት ነው ካሳ ይክፈለኝ ብሎ ሊወሰንበት ይችላል ማለት ነው ባለ ኒብሬው። ምክንያቱም ሕግ የሚያውቀው የመኪናው ባለቤት እርሱ ስለሆነ። አሁን ምንድን ነው ሻጭ ተሽከርካሪውን ሸጫለው በእኔ ቁጥጥር ስር አይደለም የሚል መከራከሪያ ሊያቀርብ ይችላል። ነገር ግን መኪና እንደሚታወቀው ልዩ ተንቀሳቃሽ የሚባል አይነት የንብረት አይነት ነው። ልዩ ተንቀሳቃሽ ይባላል በህጉ። መኪናን በተመለከተ ህጋዊ ውል ሊደረግ የሚችለው ውልን የማረጋገጥ ስልጣን ባለው የሰነዶች ማረጋገጫ ወይም ደግሞ ውልና ማስረጃ መሆን አለበት ማለት ነው። ያለዚያ ሶስተኛ ወገኖች ላይ በመንደር ውል የተደረገ ውል ካለ እንኳን ተጽዕኖ አይኖረውም ማለት ነው። ስለዚህ ጉዳት የደረሰበት ሰው እንደ ሶስተኛ ወገን ቢቆጠር በመንደር ውሉ የተነሳ ባለቤቱን የመጠየቅ መብቱን የሚያጣ አይሆንም ማለት ነው። ስለዚህ ለሻጩም ሪስክ ነው ማለት ነው። ምክንያቱም ከእጁ ከወጣ በኋላ ተሽከርካሪው እንደዚህ አይነት ሪስክ ሊያመጣበት ይችላል ማለት ነው። በሂደት ኒብሬው በሱ ስም እስካለ ድረስ ለገዢውም ቢሆን አሁን የነገርኳችሁ ሁኔታ ችግር የሚፈጥር ነው። ምክንያቱም ለምሳሌ በባለቤቱ ላይ በፍትሐብሔር የተወሰነው ካሳ ክፍያ የመኪናውን ግምት ሙሉ የመኪናውን የዋጋ ግምት ማለት ነው ከቨር የሚያደርግ ወይም ደግሞ ካሳውን ለመክፈል ሙሉ መኪናውን ላፈጻጸም ማስያዝ የሚጠበቅበት ቢሆን ያው መኪናውን ያጣል ማለት ነው ገዢው። ስለዚህ ለሁለቱም ችግር ይኖረዋል። ሁለተኛ ደግሞ የማነሳላችሁ እንግዲህ ይሄ ለገዢዎች ነው። ገዢዎች መረዳት ያለባችሁ አንድ ነገር ሙሉ ውክልና ማለት ሽያጭን አይተካም። ውክልና ማለት ለወካዩ ጥቅም ብላችሁ መኪናውን የምታስተዳድሩበት ኢቭን ብትሸጡም ብትለውጡም እንኳን ይህንንም የምታደርጉት ለወካዩ ጥቅም እንደሆነ ነው እንግዲህ የሚገመተው። የሸጣችሁትም የለወጣችሁትም ለወካያችሁ ጥቅም ወይም ደግሞ እናንተ በውስጥ የምትተዋወቁት ለሻጩ ጥቅም እንደሆነ ነው ግምት የሚወሰደው ማለት ነው። ስለሆነም ሙሉ ውክልና መቀበላችሁ የባለቤትነት መብት የሚያሰጣችሁ አይደለም። የመኪናውን ኒብሬ በስማችሁ አዙራችሁ ካልሆነ ባለቤት ነኝ ማለት አስቸጋሪ ነው የሚሆነው ማለት ነው። ኢቭን ውክልና ላይ ሻጩ በማናቸውም ጊዜ ውክልናውን ሊያነሳባችሁ ይችላል። የሚከለክለው ሕግ የለም። የመንደር ውሉ ደግሞ በተለይ
መካካድ ካለ ሊጸና የማይችል በመሆኑ ውሉ የሚፈርስበት አጋጣሚ በጣም ሰፊ ነው የሚሆነው። ምክንያቱም ቅድም ከላይ እንዳነሳሁላችሁ መኪናን በተመለከተ በውልና ማስረጃ ሊደረግ ስለሚችል ማለት ነው። ስለዚህ በመንደር ያደረግነው ውል አይጸናም የሚል ክርክር ከሻጩ በኩል ቢመጣ ያው ውሉ ጥያቄ ውስጥ ይገባል ማለት ነው። በአጠቃላይ እንደዚህ አይነት ሪስክ መውሰድ አያስፈልግም። በሶስተኛ እንግዲህ ለገዢዎች የማነሳው ምንድነው ውሉን የምታደርጉት በመንደር ውል ስለሆነ መኪናው በዕዳ የተያዘ ሊሆን ይችላል። ቀደም ብሎ በወንጀል ምክንያት የተገኘ ወይም የወንጀል ፍሬ ሊሆን ይችላል። ብቻ ፖሊስ የሚፈልገው መኪና ሊሆን ይችላል። ገንዘብ ጠያቂዎች ያሉበት እንደገና አንዳንዴ ደግሞ በጋብቻ ውስጥ የተፈራና የሌላውን ተጋቢ ፍቃድ የሚጠይቅ ሁሉ ሊሆን ይችላል ውሉን ለመዋዋል። ይህ በሚሆን ጊዜ እንግዲህ በማናቸውም ጊዜ መኪናውን ልትነጠቁ ትችላላችሁ። የወንጀል ጉዳይ ካለበት ያው ፖሊስ ያሳግደዋል። እንደው ሄዶ ሄዶ እንኳን ነፃ ቢሆን በነፃ እንኳን ቢሰናበት ተጠርጣሪው በመካከል ላይ የሚባክነው ጊዜና ገንዘብ ይህ ነው የሚባል አይደለም፣ የምታውቁት ነው። ስለዚህ ይሄን ሁሉ ሪስክ መውሰድ አስፈላጊ አይመስለኝም። ንብረቱ እንዲሁ ደግሞ ያለ ሌላኛው ተጋቢ ፍቃድ የተሸጠ ከሆነም በመካከል ባልና ሚስት ፍቺ ቢፈጽሙ ወይም የፍቺ ሂደት ላይ የነበሩ ቢሆን ወይም ደግሞ ያለኔ ፍቃድ ባል ወይም ደግሞ ሚስት መኪናውን ሸጣለች ሸጧል የሚል ክርክር ወይም አቤቱታ ፍርድ ቤት ላይ ቢቀርብ ውላችሁ ሪስክ ውስጥ ነው የሚገባው ማለት ነው። እንግዲህ በዚህ መሀል ይሄንን ጉዳይ እንዲፈታ ለማድረግ ቅድም እንደነገርኳችሁ ውስብስብ ነገር ውስጥ ነው የሚያስገባችሁ። ጊዜና ገንዘብን የሚበላ ነው። ከዛ ጎን ለጎን ደግሞ በአጠቃላይ ያደረጋችሁት ውልም ጥያቄ ውስጥ የሚወድቅ ነው የሚሆነው። አራተኛ ደግሞ በተለይ ባንክ ያለበት ተሽከርካሪ በምትገዙ ጊዜ የመጀመሪያው ነገር ምንድነው የምመክረው? በዚህ መልኩ መኪናን መግዛት አልመክርም እኔ እንደ አንድ ባለሙያ። ነገር ግን ቢሆን እንኳን ባንክ የተሽከርካሪው ባንክ የቀረበትን ዕዳ በአግባቡ ማረጋገጥ ይኖርባችኋል። ምን ያክል ነው በወር ምን ያክል ነው የምከፍለው? በስንት ዓመት ያልቃል መኪናው ያለበት ዕዳ? ልክ አንድ ሰው ከዜሮ ተነስቶ በባንክ ማለት ከባንክ ጋር አያይዞ አዲስ መኪና ለመግዛት ሲሞክር ባንክ ላይ ያለውን መረጃ እንደሚያጣራ ሁሉ በባንክ ተብሎ በባንክ አልኩኝ ባንክ ያለበት መኪናንም ስትገዙ እንዲሁ ባንክ ላይ ያለውን ነገር ማጣራት ይኖርባቸዋል ማለት ነው። ምክንያቱም ከዛ በኋላ በየወሩ ለባንኩ የሚከፈለውን ክፍያ የምትከፍሉት እናንተ ናችሁ። ስለዚህ በስንት ዓመት ከፍላችሁ ትጨርሳላችሁ? ከጨረሳችሁስ በኋላ በስማችሁ ያዞርላችኋል ወይ በመንደሩ ላይ የሸጠላችሁ ሰው የሚለውን ነገር በአግባቡ ማጣራት ይጠበቃል ማለት ነው። በተቻለ መጠን ደግሞ የባንክ ዕዳውን ከፍላችሁ ስጨርሱ በህጋዊ መንገድ ለመዋዋልና ስሙን ለማዞር ፈቃደኛ ሊሆን ከሚችል ሰው ብትዋዋሉ ሪስኩን እንደው ትቀንሳላችሁ ብዬ አስባለሁ። በአጠቃላይ ግን ያው የሚመከር አይሆንም። በመሆኑም በተለይም ገዢዎች በውልና ማስረጃ መኪና ሽያጭ ውል ብትዋዋሉ ከተዋዋላችሁ በኋላ ደግሞ በ6 ወር ውስጥ ህጉ የሚጠይቀው 6 ወር ነው። ስለዚህ በዚህ ጊዜ ውስጥ ስም ብታዞሩ እመክራለሁ። ስለዚህ የዛሬው ፕሮግራም ይህንን ይመስላል። በሌላ ህግ ነክ መረጃ ከቀናት በኋላ እመለሳለሁ። መልካም ጊዜ